ዋው ሰላም እንዴት ናችሁ? ዛሬ የምናዘጋጀው መኮረኒ በሻመል ነው። በቱና ነው የሚሰራው። እንደዚህ ውሃችን ከፈለልን በኋላ ምናምን ዘይት ትንሽ እናደርጋለን። ከዛ ጨው ትንሽ እናደርግና በደንብ ፈላልቆ እንዲፈላ እንተዋለን። ከዛ መኮረኒያችንን እንጨምራለን። እንደዚህ እናደርጋለን። ከዛ ሽንኩርትና ቲማቲም ከትፌ ያዘጋጀሁት ነበረ። ሽንኩርቴን በደንብ አድርጌ ተቆላሁ በኋላ ዘይት አደርጋለሁ። እዚህ ጋር ቲማቲም አደርጋለሁ፣ ማጁን ቲማቲም አደርጋለሁ። ከዛ ማጁን ቲማቲሙን እንደዚህ ከሽንኩርት ጋር በደንብ አድርጌ አቁላለዋለሁ። በደንብ አድርጌ በደንብ ሲቁላላ አሪፍ ነውና ከዛ እንደዚህ በኋላቴን አደርጋለሁ። እንደዚህ ቤታችሁ ውስጥ ያለው ደረቅ ቅመም ትጠቀማላችሁ። እሱን አደረኩና በደንብ አድርጌ አቁላላሁት። ከዛ ቱናዬን እንደዚህ ዘይቱን አወጣሁና አደረኩት ቱናዬን። ከዛ እዚህ ጋር ቱናውን በደንብ አድርጌ ካቁላላሁት በኋላ ነው እንትን ያደረኩት ማጅ አደረኩኝ። ከዛ ነጭ ሽንኩርት እዚህ ጋር በጎን መኮረኒያችን እየበሰለልን ነው። ከዛ ውሃ ትንሽ ጠብ ያደረኩኝ የሞቀ ውሃ ነው። ትንሽ ጠብ ያደረኩ ሽታ አደርገዋለሁ። በደንብ አድርጌ ነው ስልሱን የማቁላለው፣ ምክንያቱም የቱና ሽታ እኔ በጣም ነው የምጠላው እና እሱን እንዲወጣ አልፈልግም። ከዛ እዚህ ጋር ግሽጣ ነው የምናዘጋጀው። እዚህ ጋር አንድ ግሽጣ ተጠቅሜያለሁ። ከዛ ደግሞ ጁብና 3 ሚሊጋ የሚሆን አድርጌያለሁ። ያ እንደ መጠናችሁ ታደርጋላችሁ። ከዛ ደግሞ ይሄኛው ልክ እንደ ጁብና አይነቱ አለ አይደል? አይታችሁታል። እሱን አድርጌያለሁ። እሱን ብትጠቀሙ ባትጠቀሙ ችግር የለም። ቤታችሁ ውስጥ ግሽጣና እንትን ካለ ጁብና ካለ በሱ ብቻ መስራት ይቻላል ማለት ነው። ከዛ እዚህ ጋር መኮረኒያችን በስሎልናል። ከዛ እንደዚህ ያደረኩ ከታች ረክ በኋላ ከዛ ስልሴ ነው የማደርገው። ስልሴ እዚህ ጋር በስሏል። በጣም አሪፍ ነበር የሆነልኝ። እንደፈለኩት አይነት ስልስ ነው የሆነልኝ። ወፍራም ስልስ ነው እወዳለሁ። ጣዕሙም ሽታውን በጣም አሪፍ ነበረ። እንደዚህ ቀባሁት። በነገራችን ላይ ቱና አይመስልም። በቃ እኔ ሲሰራ ሁሌ ቱና አይመስልም። በጣም አሪፍ ነው። ምንም አይነት ሽታ የለውም። ማለት ይሄ ቱና አይሸትም። ቱና ሽታ በጣም የምጠላው። እዚህ ጋር እንደዚህ አደረግኩኝ። ከዛ ከላይ ያን ያዘጋጀነውን ግሽጣ አቀባለሁኝ። ከላይ ፈሰዋለሁ እንደዚህ እና ኦቨኔን አወራለሁ። አሁን አያችሁት ግን በጣም አሪፍ ነው። እዚህ ጋር ኦቨኔን አወራው እና ለትንሽ ደቂቃ እተወዋለሁ በደንብ ነው። ከዛ መኮረኒዬን አስገባሁኝ። በአንዴ ቶሎ እንትን እንድል አልፈልግም። ከላይ ጥብስ እንዳደረገው አልፈልግም። ቃስ እያለ ቀንበር ያለ ከለር እንዲኖረው ነው የምፈልገው። እና እዚህ ጋር እቃዎቼን አጠብኩኝ። እኔ እቃ ማጠራቀም አልወድም። ከስር ነው እቃዬን የማጥበው። እና እዚህ ጋር ምድጃዬን አጸዳሁ። ምድጃ ሲቆሽሽ በጣም ነው የምጠላው እና ቶሎ የፈጠነ ነው የማጸዳው። እዚህ ጋር ጽድት አደረኳት። እንደዚህ ሆነ። ከዛ ብኹር ከምግብ በኋላ ብኹር አድርጌሳለሁ። እንደዚህ እሳቴን አደረኩኝ እና እንደዚህ መኮረኒ ይሄን ይመስላል። አያችሁት? ወላሂ ሞት በጣም ነው የሚያፍጠው በጣም። እኔ ደግሞ ከለሩ ቀንበር ስለምወደው እንደዚህ ጨርስ አደረግነው።